መለኮት ማለት ሶስቱንም ሊወክል ይችላል። ማፈታ አመጨረስን። አዲስ ኪዳን ላይ ጋር ራሷ ተስማማ አምላክ አዲስ ኪዳን ራሷ አልሰበኩም አይወቀውም እያልኳቸው። አንድ አምላክ የተባለው አዲስ ኪዳን ላይ ማን ነው? አንተ አንድ አምላክ ብለህ የምታምነው ወልድ መንፈስ ቅዱስ አንድ አምላክ ነው የሚል እንደሌለ እሱን መሰከርክና ታዲያ አንድ አምላክ የሚለው ማንን ነው? አዲስ ኪዳን አይወድልሽ ብለ ኪዳን ላይ ያው አብን ለመለየት አንድ አምላክ ይለዋል። ነገር ግን ኢየሱስ ክርስቶስ አምላክ ሆነ ነው። ከአብ ውጭ አንድ አምላክ የተባለና አዲስ ኪዳን ላይ አምላክ የተባለ አለ። እንዳልኩ ደግሞ አንድ ባህሪ ስለሚካፈሉ ለመለከተን አያችሁ። አንድ አምላክ የተባለው ማን ነው? የክርስቲያኖች አምላክ አይደለም። የክርስቲያኖች አብ ወልድ መንፈስ ቅዱስ ነው። አንዱን ከሌላው መነጠል አይቻልም። ነገር ግን መጽሐፍ ቅዱሳቸው ላይ ያለው አንድ አምላክ የተባለው አብ ነው። ወልድ አንድ አምላክ ተብሏል ወይ? አልተባለም። መንፈስ ቅዱስ አንድ አምላክ ተብሏል ወይ? አልተባለም። እሺ ሶስቱንም በአንድ አጠቃሉ አብ ወልድ መንፈስ ቅዱስ አንድ አምላክ ተብሏል ወይ? አልተባለም። ስለዚህ ያ ነው ክርስቶስ ስትጸልዩ ጊዜ ማን ብላችሁ ጸልዩ ብሏል ያልከው ቅድም ከይቅርታ ጋር አሁን ከክርስቶስ ትምህርት ጋር ራሱ እንደማትስማሙ ደግሞ አባታችን ብላችሁ ጸልዩ አለ። አባት የተባለው ማን ነው? አብ ወልድ መንፈስ ቅዱስ። ወደ እርሱ ነው የምትጸልየው ወይንስ ወደ አብ ነው የምትጸልየው ወይንስ ወደ ሶስቱ ነው የምትጸልየው? ምክንያቱም ኢየሱስ ክርስቶስ በሰማይ ያለው አባታችን ብላችሁ ጸልዩ ነው ያለው። አንተ ደግሞ የምትጸልየው እንደዛ አይደለም። ክርስቶስ እጨምራለሁ ሌላ ማልክና አብ ወልድ መንፈስ ቅዱስ በየሶስታቸው ወደ ሶስታቸው ነው የምጸልየው አልክ። ኢየሱስ ክርስቶስ ወደ አብ ወደ ወልድ ወደ መንፈስ ቅዱስ ጸልዩ ብሎ ያስተማረበት ቦታ አለ? የለም። ታዲያስ ወደ አንዱ ወደ አብ ጸልዩ ነው ያለው። ገብታችኋል አይደል? ከክርስቶስ ትምህርት አሸሽተዋቸዋል። ከክርስቶስ ትምህርት አስወጥተዋቸዋል። ክርስቶስ ለማን ነበር ሲሰግድና ሲጸልይ የነበረው? ዮኪ ወደ ሥላሴ ነው ወይንስ ወደ አብ ነበር ሲጸልይ የነበረው? ዮኪ ለአብ ሰክተ ለአብ ወደ ሥላሴ የጸለየበት አንድ ጥቅስ አለ። ኢየሱስ ክርስቶስ ራእይ ላይ ወደ ሥላሴ ጸልየዋል ኢየሱስ ክርስቶስ። አንተ እንደምትጸልየው ምንም ክርስቲያኖች እንደሚጸልዩት አልጸለይም አይደለ? ያው እኛ ሶስት ምን ወደማ ኢየሱስ ክርስቶስ ወደ ሥላሴ ጸልየዋል ወይስ አልጸለየም? መልስ። እኔ ግን ምንም ድምጽ እየተሰማኝ አይደለም። እየተቆራረጠብኝ። ልጆች አይሰማችሁም? ይሰማል። ኢየሱስ ክርስቶስ ሲጸልይ በምድር ላይ ወደ ሥላሴ ጸልየዋል ወይንስ አልጸለየም? ምን ነበር? ኢየሱስ ክርስቶስ ወደ ሥላሴ ጸልየዋል ወይንስ አልጸለየም? እንዴ ኢየሱስ ክርስቶስ እኮ ከሦስቱ አንድ አካል እኮ ነው። በሰማያዊ ባህሪው አምልኮ አለበት። አምላኩን አምልኳል። አብን አምልኳል። ሥላሴንስ ሥላሴ እኮ ራሱ እኮ ሥላሴ አካል እኮ ነው። ቃል ነው። በመለኮቱ ሳይሆን በስጋው ኢየሱስ ክርስቶስ ሲጸልይ ጊዜ ወደ ሥላሴ ጸልየዋል